እሺ ዛሬ አንድ ኤአይ ቱል አሳያችኋለሁ እና ይሄ ኤአይ ቱል የሚያደርገው ነገር ምንድን ነው? ፕሮምፕት አለው። ቤስት ፕሮምፕቶች ከስቲዳንስ ከቻት ጂፒቲ ምናምን አሪፍ የሆኑ ፕሮምፕቶችን ወይም ኢሜጅ ጀነሬሽን የተደረጉትን ፕሮምፕት አለ። ስለዚህ እነሱን ተጠቅመን ኢሜጅ ነው ክሬት የምናደርገው እና የቱሉ ስም ሜጋን ይባላል። ሜገን ኤአይ ይባላል። ስለዚህ ኢሜጅ ጀነሬሽን እንዲያደርግልን ቻት ጂፒቲ እንጠቀማለን። ስለዚህ እንደዚህ ያለ በፕሮዳክት ላሳያችሁ። ይሄ ለምሳሌ አድ ለመስራት ብትፈልጉ ያለ። ስለዚህ መጀመሪያ ገብታችሁ ሳይን አፕ ነው ታደርጋላችሁ። እሱ ምንም ችግር የለውም እና ይሄ አሪፍ ነገር የሚያደርገው ደግሞ ይሄ ፍሪ ነው። ስለዚህ ኮፒ ፕሮምፕት ትሉታላችሁ። ከዛ ቻት ጂፒቲ ላይ ትገባላችሁ። እና ሌላም ነገር ትጠቀሙበታላችሁ። ለአድቨርታይዚንግ ብቻ አይደለም። ፎቶአችሁንም የእናንተን ኢንሃንስ ለማድረግ እና ሞደር ለማድረግ መጠቀም ትችላላችሁ። እዚህ ጋር ጂፒቲ ኢሜጅ የሚለውን ትነኩትና ይመጣላችኋል እንደዚህ። ስለዚህ እዚህ ምን እንደምታደርጉት ኮፒ ፕሮምፕት ታደርጉታላችሁ። ከዛ ትሄዱና ቻት ጂፒቲ ይኸው ይሄን ጨርሶልናል። እንዳጋጣሚ ይኸው ይሄንን ኢሜጅ በዚህ እንትን በሏ። ይሄ ለአድቨርታይዝመንት ለምናምን አሪፍ ነው። ከዛ ይሄኛው ደግሞ ፎቶአችሁን ኢንሃንስ ለማድረግ ይጠቅማችኋል። ከዛ ክሊክ ጀነሬት ታደርጉታላችሁ። ስለዚህ ይኸው ጀነሬት አድርጎልናል። ቪዲዮ ይመስላል። ስለዚህ ይሄ ቱል የሚያደርግላችሁ ይሄን ይወስደውና ፕሮምፕት ነው ያለው እንዳሳያችሁ የቻት ጂፒቲ የሲዳንስ እና የሚድ ጆርኒ ፕሮምፕት አለው። በእነሱ ጀነሬት የሚደረግ ነው። ስለዚህ እነዚህ ፕሮምፕት ተወስዱና ሚድ ጆርኒ ላይ ሲዳንስ ላይ ወይም ቻት ጂፒቲ ላይ ተወስዱትና እሱን ፔስት ታደርጉታላችሁ። ከዚህ የራሳችሁን አድቨርታይዝመንት የምትሰሩ ከሆነ ፕሮዳክታችሁን ታስገቡለታላችሁ። ግን ፎቶአችሁን ኢንሃንስ ለማድረግ ከፈለጋችሁ ደግሞ ፎቶአችሁን ታስገቡለታላችሁ። ከዛ በኋላ እንደፈለጋችሁት አድርጎ ፎርማት አድርጎ ይሰጣል። አሪፍ አድርጎ ነው ይሄን ይሰራልን። ስለዚህ ዛሬው ቱል ይሄ ይመስላል። ነገ ደግሞ ሌላ ቱል እናያለን።